ሰላም በዛሬ ቪዲዮ የምናየው ሰርች ኦፕቲማይዜሽን ነው ወይንም ፍለጋን እንዴት ማሻሻል ይቻላል በሚል ርዕስ እናያለን ማለት ነው። ስለዚህ ዩቲዩብ በምንሰራበት ጊዜ ሰዎች እኛን እንዲያገኙ ለፍለጋ ኦፕቲማይዜሽን ላይ መስራት እንችላለን። ስለዚህ እንዴት አድርገን ነው ምን አይነት ቴክኒኮችን ተጠቅመን የኛ ሰርች ኦፕቲማይዜሽን ወይም ዩቲዩብ ሰርች ባር ላይ የኛ ቪዲዮ እንዲመጣ መጠቀም እንችላለን የሚል ነገር አሳያችኋለሁ። ስለዚህ ይሄን ለመስራት ወደ ዩቲዩብ ቻናል አሁን ክሬት ተዳረግ ነው እንመጣለን። አሁን ይሄ ቪዲዮ እንግዲህ ሰብስክራይብ የሚል ይሄ ቀጥታ ለምሳሌ አሁን አይመጣም። ስለዚህ አይመጣም። ይሄንን በጣም እንዲመጣ ማድረግ ከፈለግን ምንድነው የምናደርገው? እዚህ ጋር ኤዲት ብለን ከመጣን በኋላ በጣም ኦፕቲማይዜሽን እንዲመጣ እዚህ ጋር በጣም ዲስክሪፕሽን አሪፍ ዲስክሪፕሽን መስራት አለብን ማለት ነው። ለምሳሌ how to create subscribe as video animation የሚል ነገር ለምሳሌ ኢን አምሃሪክ ብለን ለምሳሌ እዚህ ጋር 56 ቃላት ተጠቅመናል 56 ቃላት ተጠቅመናል ማለት ነው። እንደገና በሌላ ደግሞ ይሄንን ኮሬክት እናርግ አማሪክ የሚል ይሄኛው እንትን ስላልሆነ ነው። ኤ ካፒታል እናርግ ከዛ በኋላ አሪፍ ይሆናል። አምሃሪክ ያ ኢስ ፋይን እስቲ አምሃሪክ ያ እንደዚህ ኮሬክት አደረኩኝ። ኦኬ ከዛ በኋላ እዚህ ጋር ደግሞ በአማርኛ ለምሳሌ ሰዎች እኛን በምን ይፈልጋሉ? ለምሳሌ የሪሳችን በጣም በትክክል ሳብስክራይብ ለመስራት የሚጠቅም ቪዲዮ ምናምን ብለን እስከ 82 እስከሚያልቅ ድረስ ብናደርግ እዚህ ጋር ደግሞ ሊስት ኦፍ ታስክስ እኛ ጋር ለምሳሌ ምን መስራት እንደሚሰራ ለምሳሌ እዚህ ጋር ያለው ለምሳሌ ቪዲዮ ኤዲቲንግ ኢን አምሃሪክ ሌላ ለምሳሌ ፎቶ ኤዲቲንግ ፎቶ እኛ የምንሰራው ነገር ካለ ሌላም ማለት ነው። እንደዚህ እያደረግን የምንሰራው ነገር እስከ 5000 ቃል ድረስ እንግዲህ በብዛት ከዚህ ሰርቹ የዩቲዩብ ሰርች ኢንጂን ከዲስክሪፕሽን ወይም ከታይትል ነው ማለት ነው የሚፈልገው። ሌላ ከምን ይፈልጋል? ኦኬ ሌላ የሚፈልገው ከፕላይሊስት ነው። ፕላይሊስት ስም ካለ በፕላይሊስት ላይ ለምሳሌ በፕላይሊስት ላይ በሰጠነው ስም በዛው ሰርች ያደርጋል። ሌላ ደግሞ ምንድነው እዚህ ጋር አሁን ለምሳሌ ሞር ፋንክሽን ቢል እዚህ ጋር ታግ አለ። ታግ ለምሳሌ እዚህ ጋር አሁን የምንፈልገው ነገር ታግ እናደርጋለን ማለት ነው። ለምሳሌ አሁን ቪዲዮ ኤዲቲንግ ኢን አምሃሪክ ብዬ ሌላ እንደዚህ ሲያደርግ አያችሁ እኛ ለምሳሌ ኮማ ሲንሰጥ ኢሚዲየትሊ ራሱ እንትን እያደረገ እስከ 5 ድረስ ይሰጣል ማለት ነው። ለምሳሌ ፎቶ ኤዲቲንግ ኢን አምሃሪክ ብዬ ኮማ ሲያደርግ ራሱ እንደዚህ ሳፓሬት ያደርጋል። እንደዚህ ካላሳየ ባይዘዋይ በትክክል ኪወርድ አልተጠቀምንም ማለት ነው። ስለዚህ በዚህ በአማርኛም በእንግሊዘኛም ማስቀመጥ እንችላለን። ቤስት ታምፕ ወይም ሰብስክራይብ አስ ብዬ ኮማ ሲያደርግ አሁንም ይቀጥላል። ስለዚህ ምንድነው ጀነራሊ ሰዎች የሚፈልግበት ሰርች ሜቶድ ለምሳሌ እዚህ ጋር መጠቀም ትችላላችሁ ማለት ነው። ስለዚህ ዩቲዩብ ከኢትዮጵያ ለምሳሌ በምን አይነት ተርሚኖሎጂ ሰርች እንደሚያደርግ ይሄን ሁሉ ማየት ትችላላችሁ። ዩቲዩብ ሰርቺንግ ገብታችሁ ለምሳሌ ምን አይነት ኪወርዶች ሰርች እንደሚያደርግ ሰዎች በብዛት ምን አይነት ኪወርዶችን ሰርች እንደሚያደርግ ይሄንን እንግዲህ ከዩቲዩብ ገብታችሁ ማየት ትችላላችሁ። ከዛ በኋላ ያን ቃላት እዚህ ጋር ማስቀመጥ ትችላላችሁ። ስለዚህ ግን ምንድነው የኛን ሴሌክት ሲያደርግ
በዛው ወይ ነው። ሌላ ለሰርች ኦፕቲማይዜሽን የሚጠቅም ነገር ላንጉዌጅ ነው። ለምሳሌ እኔ አሁን እዚህ ጋር ላንጉዌጅ መምረጥ አለብኝ። በምንድን ነው? በአማሪክ ከሆነ በአማሪክ። ስለዚህ በአማሪክ ተብሎ ሰርች የሚደረግ ነገር ሁሉ ከዚህ ጋር አዛምዶ ያመጣልኛል ማለት ነው። ኦኬ ለምሳሌ ሳብ ታይትል ብናስቀምጥ ወይም ለምሳሌ ለቪዲዮ ጽሁፍ ሰብስክሪፕት ወይም ሳብ ታይትል ብናስቀምጥ ያ በጣም አሪፍ ነው ማለት ነው። ኦኬ እዚህ ጋር ሌላ በብዛት ምንድነው ካታጎሪ ለምሳሌ አሁን ኢትዮጵያ ሙዚክ ስል የእናንተ ሙዚክ ከሆነ ሙዚቃ የሚሰሩት ሙዚቃ ከሆነ የእናንተን በዚህ ነው ማለት ነው። አሁን ለምሳሌ እዚህ ጋር ሙዚክ ነው የኔ አሁን እኔ የሚሰራው እዚህ ጋር ቴክኖሎጂ እኔ አሁን በምን ካታጎሪ ነው የሚያስቀምጠው እዚህ ጋር እዚህ ጋር ሳይንስ እንደ ቴክኖሎጂ ነው። ስለዚህ ሰዎች ሳይንስ እና ቴክኖሎጂ ላይ በጣም ብዙ ሰዎች ኢንተረስትድ ካልሆኑ የኔ ቪዲዮ ሰርች ኦፕቲማይዝ ሼር ሰርች አይታይ ማለት ነው። ግን ምንድን ነው ዞሮ ዞሮ እናንተ የሚሰሩበት ሙዚቃ ላይ የሚሰሩት ከሆነ ሙዚቃ፣ ኮሜዲ ላይ ከሆነ ኮሜዲ፣ ጌሚንግ ላይ የሚሰሩት ከሆነ ጌሚንግ፣ ትራቭሊንግ ከሆነ ትራቭሊንግ። ይሄንን ስታደርጉ ምንድን ነው ለወደፊቱ ሰርች ሲያደርግ ሰዎች ሰርች ሲያደርጉ በዚህ ካታጎሪ ነው ማለት ነው ሰርች ኦፕቲማይዜሽን ወይም የእናንተ ቪዲዮ ሰርችድ ሆኖ ወደፊት መምጣት የሚችለው። ስለዚህ ይህን ሁሉ ከጨረስን በኋላ የኛን ሴቭ እናደርጋለን። ከዛ በኋላ እንግዲህ ቪዲዮችን በቀላሉ ሰርችብል ይሆናል። ወይም በዩቱብ ላይ እዚህ ዩቱብ ላይ ለምሳሌ ሰዎች ሰርች ሲያደርጉ በቀላሉ ዲስፕላይ ይሆናል ይመጣል ማለት ነው። ይሄንን ካልተረዳን አንዳንድ ሰዎች በጣም ያው አሪፍ ቪዲዮ እንሰራለን፣ ግን ሰርች ላይ በብዛት ማይመጣበት አንዳንድ ጊዜ አለ። ስለዚህ ይህን ጊዜ ወስደን የምናይበት ነገር ነው ማለት ነው። ይህን ስለተከታተላችሁ በጣም አመሰግናለሁ። እስከ ሌላ ቪዲዮ ድረስ መልካም ቆይታ